ሰላም እንደምን አላችሁልኝ አፍተር ሃውርስ ከቻስ ይያለኝ እንደተለመደው እንግዲህ አፍተር ሃውራችሁን ፏፈሽ የምትሉበትን አንዳንድ ቪዲዮዎችን እዤላችሁ መጥቻለሁ። እስከ መጨረሻው ቪዲዮን ተከታተሉት፣ ትወዱታላችሁ እርግጠኛ ነኝ። በጣም ወዶ ልጅ ነው። አክቲንግ በቃ ጥግ ድረስ። እሺ ሰላም ነው ጋሽ? አዎ ሰው ነው ምንድነው እያልኩኝ እኔ እኮ ተደናገጨ እኮ። እንዴት ነው? ሰላም ነው አለን። እንዴት ነው? ሰላም ነው። ምን እያደረክ ነው? ሰው ግቢ ዋይፋይ እየተጠቀምኩ ነው። የማንን ዋይፋይ ነው የምትጠቀመው? እኔ እንጃ ሚጣም ትክክለኛ ትልቅ ሰው ነው የሚመስለው። አይ እኔ ሰው ነው ምንድነው እያልኩ ለመረጃ ስለፈለኩ ነው። በዛ ላይ ደግሞ ስጋት አለኝ። አምጣው፣ ስልኩን አምጣው እስኪ። እሺ ኧረ አምጣው። ምን አሳስብ? የማ ትልቅ ስልክ ነው ይመጣል። ዋይፋይ ለምትጠቀሙ ዋይፋይ ይስባል እኮ ይሄ ዋይፋይ የኛ ዋይፋይ አይደል እንደምትጠቀመው? የኛ ዋይፋይ ማን የከፈተው? ቀይዋ ልጅ ናት ሚጣ። የኛ ልጅ እኮ ናት እሷ ሚጣ። ቀይዋ ደህና እንጫወታለን ደህና እንጫወታለን። እንዴ ሸበላ ይሄ መኪና ይማል የኔ ነው ያንተ ነው? እዚህ ጋር ነው ግቢ ያገባም ነበር። ህይወትን የማታምኑት እዚህ ጋር አይ እዚህ ይሻላል። ወጣ እኮ ነበር የመኪናው አገባም ነበር። በአንድ ፊት ዋይፋይን ከሰጠች አንተ መኪናውን ሰጠኝ መውጣት መጠቃቀም እንደዚህ ለዋይፋይ ብለህ አይደለም ልጅቱን ፈልገህ እንደመጣ መረጃ ሁሉ ደረሰኝ። አየህ ሴኩሪቲ ነው ሆኔ ወይ እኔስ እመቸው ሲጀለስ ጎዝ ነች። ትምህርት አያድንህ፣ ሃይማኖትህ ብላሽ፣ ተጠባባቂ ነህ ሁልጊዜ ተመላሽ። አይንህ የለማኝ ነው እየተንከራተተ ነፍሴን አስይዛለሁ ሰው አትሆንም አንተ። ሲያስመልሰው ያድራል ካንቺ የተጎነጨ ሴጣን ነው የምትመስዪው ጸበል የተረጨ። ተመላሹን በልቶ ቢያስመልሰው ራሱ አንቺ አለሽ ልትለቅሚ ሳይወርድ ከመላሱ። ወፌ ቆመች ሲሉሽ ይሄ ቆመሽ የቀረሽው ቀለበት ብታጪ አፍንጫሽ ሰካሽው። የተረገመ ልጅ ነው በቃ ናዝራዊ። በጣም በቃ የተመታ ሰው ሴጣን ነው የሚመስለው ጸበል ተረጨ። ተነፍሳ ይማረም ብቻ። የነዚህ ኮላ ባልተመቻችሁም ጋይስ? ተፈሪ አቤት ናግባ አቤት ተላም ክላስ ምን ያለው እነ ፊርካስና ናዳ ምንድነው? ስማ ፈታኝ ብልት ይዛችሁ አትምጡ። ቀልድ አይደለም ያዘው ስራ ነው። ካልቻላችሁ አንችልም አትሉም እንደሚላችሁ እና አዎ ከዚህ ላይ መቁረጥ አንችልም። አዘጋላችኋለሁ። እሺ ይኸውልህ አሳያችኋለሁ። ከረፈ ናግባ አንተ አልገባም። ለምን ይነማት ለምን አገባም? ዶክተር እውነት በጣም ፈራው። ምን ይኸው ያው ነው የበረርኩት ልጅ እኮ እያሉ እንዳትፈራ የሚያሳፍርም ነገር የለም። እንካ አረ ዶክተር ያሳፍራል። ማን አልከኝ ስምህን? ናቲ ናቲ የአንድ ማለሽ ነገር በአንተ ስም በናቲ ያራዳል። የመጀመሪያውን አንተ ሸለፈት የመጀመሪያው ነው በናቲ ስም ግን ይሁን። እድሜ ስንት ነው? እድሜ 25 በእውነት ነርስዬ እስኪ ለቅድሙ ልጅ ጋለው እንትን ማን ነው ገጀራ ቀዝቅዝ ይሆናል ድጋሚ አሙቂ እባክሽ እንዳትፈራሽ በቃ ገጀራ ማልጋ እንዴ ዶክተር በገጀራ ነው የሚገርሱት? ምን ጠብቀህ ነበር? ፕሮፌሽናል ነው በዛ ላይ ማደንዘዣ የለም የኔ አባት። አረ ዶክተር አይ ቀልደማ ስቃለሁ ግዴታ ነው። ምን መሰለህ ከአንድ ዓመት በኋላ እስከ አንድ ዓመትም ብዙ እንትን ያለ ከአንድ ዓመት በኋላ ግን የሰው ልጅ የወንድ ልጅ ብልት አጥንት ያበቅላል። ለአጥንት ደግሞ ማደንዘዣ አይመከርም። በተለይ ደግሞ 25 ዓመት ለሞላው አጥንት ምን ማለት መሰለህ እንዴ ነው ከ50 ዓመት በኋላ ቁመት ይጨመራል እንዴ? አይጨመርም ማለት እንደዛ እንደማለት ነው። ናትዬ እንዳታሰብ ማግባ ትገረዛለህ። አይ በቃ ዶክተር ሌላ ሆስፒታል ወይ ምናምን ሊድ እንጂ ይቅርብኝ። ፈራው በቃ የምን ቁልጭ ነው በር ድረስ መጥተህ ያለማደንዘዣ ትገረዛለህ። ቁርጥ ይኸውልህ 25 ዓመት ምድር ላይ የቆየ ሰው ብዙ መከራ ያየ ሰው ይቺ እንኳን አትከብድም። በገጀራ መገረዝ በጣም ከባድ ነው። እኔስ የፍርካስና የዶዶ ማን ነው እሱ ዶሚኔት ኑሪያ በጣም በቃ የሚገርም ኮላቦሬሽን እግዚአብሔርን እኔ በጣም ወድጄዋለሁ። ስራዎቻቸውን ሰሞኑን እያየኋቸው ነበርና በጣም አሪፍ ነገር
ኪስ ካደረግኩኝ ብዙ ጊዜ አልፎኛልና አሁንም ከንፈር ነው ወይ የምሳመው ወይስ የተቀየረ ነገር? አረ ብዙ የተቀየረ ነገር አንድ ነገር ብቻ አይደለም። እንደውም ምን ያልተቀየረ ነገር አለ ማለት ብዙ ነው። ከንፈር ለማይክ ብቻ ነው የተፈጠረው ተባለ። ማይክ ልዘፈንበት ነው። ከንፈር ምሳም አይደለም። ምሳሙ ተቀይሯል ቦታ። ስፓቱን ፈለግ አድርጌና አሪፍ ስፖት ላይ ነው። ያው እንግዲህ አንዳንድ ኤኒዌይስ ተቀይሯል። ብዙ ነገር ነው የተቀየረው። አፕዴት ላይ አድርግሽ ብዬ ነው። ወንድሜ እግርን እሰብራለሁ እያሉ አስጨንቀውሃል። እንግዲያውስ ዊልቸር ገዝታ አስቀምጥ። ልጅ ዳውድ ለማንም የማይመለስ ልጅ ላይ በቃ ሴፌና ልጅ ዳውድ አሁን ላይ ለማንም የማይመለሱ ናቸው። እስቲ እቺን ቪዲዮ ሹፏት። ዛሬ ልጅ ፕሬዳ ያየችበት ቀን ነው። እንትን ከዛ በኋላ ያየሁት ነገር ኮሜንቶች ላይ ምናምን ፔሪድ ማምጣት ሳቆምም አክብሩላት ምናምን አይን ነገር አብዛኛው ሰው ዲስካሬጅ ነው ያደረገው ምናምን ነገርና ኢንካሬጅ መደረግ አለባቸው። ፔሪዳቸው ሲመጣ ሴት ልጆች በተለይ ገና የመጀመራቸው ሲሆኑ ኢንካሬጅ መደረግ አለባቸው። ኢቭን ትልልቅ ሆኖም 20 ቤቶችም ሆኖ ኢንካሬጅ መደረግ አለባቸው። እንደዚህ እንክብካቤ ትሪትመንት ምናምን ያስፈልጋቸዋል። ፔሪዳቸው that means ተፈጥሮ ነገር ስለሆነ ምንም አይነት ነገር ከነሱ እንዳልሆነና እነሱ መቀየር የማይችሉት ነገር እስከሆነ ድረስ ህመማቸው መረዳት በጣም ትልቅ ነገር ነው፣ ትልቅነትም ነው። ያ ሜንታሊቲ ማምጣት መቻል፣ እንደዚህ ሶሻል ሚዲያ ላይ ማውጣት መቻል በጣም ትልቅነት ነው። በጣም ነው የሚያከብራችሁ። ይሄንን ያረጋችሁ ፋሚሊ ማለት ነው። ሶ ልጆቻችሁ እንደዚህ ያን ነገር የመጀመሪያ ኤክስፒሪየንሳቸው ሲሆን ኢንካሬጅ አድርጉ እንዲከበርላቸው። በጣም የሆነ ስጦታ ገዝታችሁ እኔ ኢቭን ፍኔ ልደታቸው ላይ ወይ ደግሞ የልደታቸው ቀን ስጦታ ከመስጠት ይልቅ ፕሬዳቸው ሲመጣ ስጦታ ቢሰጡ የተሻለ ነው። በጣም የተሻለ ነገር ነው። መቼም ወረተኛ ነው። በዚህ ያክል ብርጭቆ ውሃ እየጠጣ ሙሉን በዚህ የምታክል ሲኒ ለጠጣ ነው ቡና አበዛችሁ ይላል። ቡና ስለጠቆረ ነው። ይሄ ዘረኝነት ራሱ። ግን ቡና ኦቨርሬትድ ነው፣ በጣም ኦቨርሬትድ ነው። እኔ የቡና ወዳጅ ነኝ፣ በጣም ቡና እጠጣለሁ፣ በጣም ወዳለሁ። ግን ቡና ኮንትሮል ያደርጋቸዋል ምናምን ነገር የሆነ መቀነስ አለባቸው። የብር ነው አሁን እንደ ትሬንድ ምናምን በጣም ቡና ተብሎ እንትን የተደረገበት በጣም ነው ያልወደድኩት እኔ። ተስፋ ሪቪው አልቆረጥ አላለው ቢላው ምን የማስንቆ ድምጽ ኧረ የተረገማችሁ ናቸው ሰዎች። የማስንቆ ድምጽ አላስገቡበትም። ይሄን ጨምር። ኧረ በቃ አይ ሁሉም አልጨርስም። ስተኛ ሁሉም አልጨርስም። በጣም አንዴ በቃ መብላት አልቻልኩ። መቻችሁ ኤኒዌይስ እንደተመቻችሁ ተስፋ አረጋለሁ። እስከ መጨረሻ ስላያችሁት በጣም አመሰግናለሁ።